ወሳፕ ዩቲዩብ ዛሬ ባባበዱ ቪዲዮዎች ተመልሰናል። ወደ ቪዲዮቻችን ወርቃል ማስብልሽ ይሄን ስታዩ ምን እየበላችሁ ነበር ይላል። ወድንኩ ብልሽ እኔ ደቼ እየበላው ነበር። አሁን በቅርብ ሰዓት ነው ደቼ ሁልሽ የኔ ስጦታ መቼም ልዩ አርጎ ፈጥሮሻል ጌታ ስማታ ሁልሽ የኔ ስጦታ ቀበላሉ ትሬስ ምናምን ወደኋላ ነገር አያስቀርም ነው ጥርግ በቃ ፒሲ ላይ ይመች። በትንሹም በትልቁም ለምታማሩ ሰዎች አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼን እናፍቃለሁ፣ ቤተሰቦቼን እናፍቃለሁ። ግን ሁሉ አሁንም እያለሁ አሁንም እየታገልኩ ነው። አሁን በህይወታችሁ ከባድ ነገር ውስጥ እያሳለፋችሁ ላላችሁ ሁሉ ሰዎች ሁሉ ብቻችሁን እንዳልሆናችሁ እንድታውቁ እፈልጋለሁ። ቀጥሉበት። ትናንሽ እርምጃዎችን ቢሆን ጥሩ እርምጃዎች ናቸው። ፈጣሪ ከኛ ጋር ነው። እሱ አይረሳንም። ስለምትወዱኝ አመሰግናለሁ። ጎበዝ ናት ግን የምር ጥንካሬዋ ከእሷ የተሻለ ንግግር መናገር ስለማልችለው ምንም ማለት አይቻልም። የእሷ ንግግር ይበቃል። ያረከው ልጅ ግን በቃ ይመች። ከኤክስ ጋር አንድ ትምህርት ቤት ማስተማር ስትጀምሩ ይላል። ሳራ ነው ስሟ። ትምህርት ቤት ገባሽ? እውነት በጣም ደስ ብሎኛል ስለተቀላቀልሽን። ሰርች ያለፈው አልፏል። ኤክስ ማለት ያለፈ ዋናው በሰላም መገናኘታችን። እዚህ ነው ስንት ኮርስ ነው የምትሰጪው? እዚህ አንድ ኮርስ ሌላ ከሳት ደግሞ ሌላ ቦንቱ። እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ብጠይቅሽ ችግር የለውም ማለት ስለተገናኘን። ምን ችግር አለ? ለምሳሌ ኤ ክፍል ከሆነ ክፍል ጊዜ ዛሬ ያለሽ ኤ ክፍል እየገባሽ ድንገት በዲሽ አፍለሽ ቢገብተሽ አስተምረሽ አታውቂ? ምን እሰራለብኝ? ያው አመል አይለቅም ቺተር ስለሆንሽ ተወላውያለሽ ገባላት። እኔ እንደው መጠየቅሃለሁ እያልኩ እንግዲህ ትምህርት የምትሰጠው ኤሌመንተሪ ትምህርት ደረጃ ኤሌመንተሪ ነው። በዘጠነኛ ክፍሎች በሃይ ስኩል ሻፍደ ኤዳጣቀ ገብታጣቀ ወደዛ አመል አይለቅም። ያው ከፍ ያለ ነገር ጣፋጭ ነገር ይመቻል። በዝካራ እነ ቲቸር እዚህ ሌላ ጦርነት ውስጥ ገብታል። አንድ ኮርስ ብቻ ለምን ይበቃሻል? አይ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ እንዳለ ሶሻል ናቹራል ጠቅላላ አርኮ ማስተማር ነው እንጂ በአንድ አትረክስ ብዬ ነው። ሲደራረብ ይመችሻል ብዬ ነው። አይልክም። የትምህርት ቤታችን ዳይሬክተር ለከሴት ነው። ሴት ብቻ ባለትዳር ነች። ለነገሩ አንተ ችግር የለብህም አይደል? እንዴት ቅምጥ መሆን ትችላለህ። አመል አይለቅም። እንግዲህ ለአመታት ስትገቢ ካየሽው ትምህርት ቤታችን መርህ ቃል አለው። በእውቀት የታነጸ ሰላማዊ ጦርነት እያደረጉ ሀገር ስኬት መንገድ። አሁን አንቺን ቀጠሩሽ አይደል? መርህ ቃሉ ሊቀየር ነው። የምን በአንድ መርጋት መያዝ ነው ሁለት ጄኔሬሽኑ ተንጫፊ ልታረጊው ነው። ትኮራበታለሽ ደግሞ። መልካም የማስወንጨፍ ዘመን እዚህ ጋር ቲቸር ሰላም የሆነ ጦርነት ከክላስ በፊት ቀለል ያለች የወዳጅነት ጦርነት ነው ያደረጉት። እንዴ ምን አጠፋ? ግራ አልፈልግም። እሺ ቆይማ አንተ ላይ 4 መብቶች እንዳሉኝ ግን ታውቃለህ? እሺ እባክሽ ምንድን ናቸው? አንደኛ አንተን መጨቅጨቅ መብት አደረጋችሁት። ሁለተኛ አንተን ማውደድ። እሱማ ወደሽ ነው። ሶስተኛ ደግሞ አንተን ማግባት። እሺ አራተኛው ደግሞ በአንተ መቅናት። በቃ አያልቅብሽም። ሶስቱ ኖርማል ነው፣ አይደብርም። የመጀመሪያው ነው እንጂ ታውቂያለሽ፣ ነፍሴ እስክትወጣ እኮ ነው የምወድሽ። ከወደድከኝ አውቃለሁ። ይኸው ክብሩነቱ ገብዜ ነው። እናመሰግናለን። እስጢፍዬ አንድ የመታጠቢያ ቤት ደርሼ ልምጣሽ? እሺ የኔ ቆንጆ፣ አንቺ ላይ ያሉኝን 4 መብቶች ልንገርሽ። አንደኛ አንቺን መውደድ ነው። ሁለተኛ ደግሞ አንቺን ማግባት። ሶስተኛ አንቺን መጨቅጨቅ። አራተኛ በአንቺ መቅናት። ተበለ ሰላም
ምን ነው ደነገጥክ? ተበለው እንደም ቆይ እንደሱ አይደለም። ቅሌታ ምን አይነት ቅሌት ነው ደግሞ? ምንም አይነት ንግግር አልፈልግም። እሺ እስጢፍ ደሜን አታፍለው እንዴ ጥፊ። ቆይ አንቺ ላይ መብት የለኝም እንዴ? ማለትም መብት ያልሽ። ቆይ የኔንም መብት ደግሞ እኔ አሁን ታምናለች። የምር ደግሞ እኮ ዝም በል። ምንም አይነት ንግግር አልፈልግም። እኔ አላምነው። ቆይ ግን የምር ይሄን ያህል ትቀኛለሽ ማለት ነው? እኔ እኮ ቅናት ምናምን የለብኝም፣ ግን ደግሞ ከአንድ ሴት ጋር ስታወራ ባይ ሁለታችሁንም ገድዬ እጄ ቅናት አይደለም። እና አሁን ጥልሽኝ የሄድሽው እሷን ቀድመሽ ልትገያት ነበር። እሺ አንቺም ከምትታሰሪ እኔም ከመሞት ያንቺ ብቻ ነኝ። እሺ ይሻልካል። ነይ እስኪ በሚገርም ጥፊ ፎርማት ካረገችው በኋላ እወዳለሁ። ኧረ ተው ግን ተው እናንተ መቻችሁ ብቻ